እና እንዴት ናችሁ? ደህና ናችሁ? ዛሬ ይዤላችሁ የመጣሁት እንዴት እንደምንሰራው ነው። እና ቶፑን አያችሁት? በሳተን ጨርቅ ነው፣ በአሜሪካ ሳተን ጨርቅ ነው የተሰራው። አንድ ሜትር ከግማሽ ጨርቅ ፈጅቷል። ዚፕ ተጠቅም ያለው ስውር ዚፕ፣ ዳንቴል ጌጥ ተጠቅም ያለው እና ይሄ እንደውም ጌጡ የተጠረዘ ነው። እናንተ ደግሞ በይበልጥ ዳንቴል ጌጥ ብትጠቀሙ እመክራለሁ። ይሄ ትንሽ ደረቅ የማለት ባህሪ ስላለው ማለት ነው። እና ቶፕ እንደምታዩት ነው። ማሰሪያም አለው። ይሄው ማሰሪያ ስትፈልጉ ማለት ነው። ታሰር እንደዚህ ነው። በጣም ነው የሚያምረው። በጣም ከጅንስ ሱሪ ጋር ሲለበስ፣ ከዣንጥላ ቀሚስ ሲለበስ በጣም የሚያምር ቶፕ ነው። እና ፓተርኑን ወደ መስራት እንሂድ። ፓተርናችንን ለመስራት የሚያስፈልገን ወረቀት ያስፈልገናል። እኔ እዚህ ጋር ወረቀት አዘጋጅቻለሁ። ሜትር ያስፈልገናል። ማስመሪያ፣ የልብ ዙሪያ፣ የአንገት ዙሪያ የ60 ሴንቲሜትር የሚያሰምር ማስመሪያ ያስፈልገናል። እነዚህ ግዴታ አይደሉም፣ በእጃችሁ መጠቀም ትችላላችሁ ካሌላችሁ። ከዛ እንጀምር። ማርከር እጠቀማለሁ። ከዛ ከላይ ወደ ታች አንድ 3 ሴንቲሜትር ያክል ወደ ታች ወልጄ አሰምራለሁ። ልኬት ያስፈልገናል። የምትሰሩለት ሰው ልኬት የራሳችሁም ይሁን ልክ እንደዚህ የራሳችሁም ይሁን ለሌላ ሰው ልኬት ያስፈልገናል። የትከሻ ስፋት፣ የጡት ዙሪያ፣ የወገብ ዙሪያ፣ ዳሌ ዙሪያ፣ ከትከሻ እስከ ወገብ ያለው ርዝመት፣ ከትከሻ እስከ ዳሌ ያለው ርዝመት፣ የእጅጌ ቁመት፣ እነዚህ ልኬቶች ያስፈልጋቸዋል። ቀጣይ ምንድነው የምናደርገው? እዚህ ጋር ብዙ ጊዜ ፓተርን ስንሰራ የሰውነታችንን አራተኛውን ነው የምንሰራው። ማለት አሁን የሰውነታችን ሙሉ የለካነውን አሁን ለምሳሌ የወገብ ዙሪያ፣ የዳሌ ዙሪያ ሁሉንም እናከፋፍላቸዋለን። ለዛ ሩቧን ነው የምንወስደው ማለት ነው። ሩብ 1/4ኛዋን ነው ወስደን የምንሰራው ብዙ ጊዜ። አሁን ግን የምናደርገው አንዱን የሰውነታችንን ገጽ ሙሉን ነው የምንሰራው። ሙሉን አሁን ለምሳሌ የፊት ነው አይደል የምንሰራው? የፊቱን ሙሉ ገጹን ነው የምንሰራው። ሙሉ ገጹን ሰርተን ነው ይሄንን ዲዛይን ማግኘት የምንችለው። ለዛ ነው ሙሉ ገጹን የምንሰራው ማለት ነው። ከዛ ለዛ እዚህ ጋር አሰምራለሁ መሀል ላይ። ይሄ አሁን የምሰራው ከኋላ ብንጀምር ነው። የኋላውን እንሰራለን። ልክ እንደዚህ አሰመርኩኝ። የኋላው ዚፕ አለው እንዳያችሁት። ለዚፕ ከጎንና ጎን 4 ሴንቲሜትር እንለቃለን። 4 ልክ እንደዚህ እዚህ ጋር ገና ቁመቱን እንትን ስላላልኩ ያው 4 ሴንቲሜትር ወርደናል። ምንድነው የምናደርገው? ይሄኛው ቁመት እስከዚህ ያለው ቁመት ከትከሻ እስከ ወገብ ያለው ቁመት እኔ ጋር 40 ነው። 40 ሴንቲሜትር ከዛ 2 ሴንቲሜትር ጨምርበታለሁ። 42 አድርገዋለሁ የስፌት ማለት ነው። አሰምረው አሁን ለዚህ ምልክት ያደረኩበት ግን ማቆሚያ የሚሆነው በሁለቱ ጋር የማቆም
እንደዚህ ማለት ነው። ይሄ ነው። ቀጣይ ምንድነው የማደርገው? የአንገት ዙሪያ አለ። የአንገት ዙሪያ ወደ ጎን 8 ሴንቲሜትር፣ በዚህም ሳይድ 8 ሴንቲሜትር ወደ ታች ለዚፖ ባሰመርኩት ነው። ወደ ታች ግን 2 ሴንቲሜትር ነው የኋላ ስለሆነ አሁንም እዚህኛው ጋር 2 ሴንቲሜትር። እዚህ ጋር ግን እኔ ማስመሪያ መጠቀም አልችልም፣ እጄን ነው የምጠቀመው። እንደዚህ ነጠብጣብ እያደረግኩ አሰምራውና እንደዚህ ከዛ አስመሬ አገናኛለሁ ነገር። ማስመሪያ ብዙ ጊዜ ስታሰምሩ የሚጠቅመው ለሩባ ነው። ለዛው ማስመሪያ ያልተጠቀምኩት። ቀጣይ ምንድነው? ትከሻ አለ። ትከሻ 37 ሴንቲሜትር ነው። 77 ሴንቲሜትር ሲካፈል ለ3 ነው ያካፈልኩት 12.33 ይመጣል። እኔ ግን 13 አድርገዋለሁ። ከዛ ከታች 3 ሴንቲሜትር ሁለት በቂ ነው። 2 ሴንቲሜትር ይመስላል። ሶስት ወረድኩ 3 ሴንቲሜትር ከዚህም ጋር 13 ወደ ታች 3 ሴንቲሜትር ከዛ አሰምራለሁ። እስኪ ማስመሪያን ተጠቅሜ እንደዚህ ይሄ እኔ የምሰራው ሳይዝ ሚዲየም ነው። ልክ እንደዚህ ሙሉ ስፋቱን ደግሞ በመጀመሪያ እሰራለሁ። ቀጣይ የብብት ዙሪያ ከዚች ነው ስለዚች ስለከበዚህ 24 ሴንቲሜትር ነው። ከዚህ እዚህ ጋር ግን ማስመሪያ እጠቀማለሁ። በማስመሪያ እዚህ ጋር ነው ያደረኩት። ይሄ እንደዚህ ነው። በዚህ በኩል ያለው ግራ የሚያጋባው በዚህ እንደዚህ የብብት ዙሪያን ሰርቻለሁ። ቀጣይ ከትከሻ እስከ ወገብ ያለውን ቁመት ከዚህ እስከዚህ ነው። ከትከሻ ላይ ነው። ትከሻ ከፍ ካለው አካባቢ 42 ሴንቲሜትር ነው። እንዳንታችሁ በሴንቲሜትር ነው የሚጨምር እዚህ ጋር አሰምራን ታስካስ ነው አስተናኛ ከዛ እነዚህን አሰምሩና አገናኙ። ልክ እንደዚህ ነው። እዚህ ጋር የጡት ዙሪያ ለምን የወገብ ዙሪያ ነው የሚያስፈልገን። የወገብ ዙሪያ ለሁለት ነው የምናካፍለው። የወገብ ዙሪያ ለሁለት 70 ነው የሚጋዝገው። እኔ እዚህ ጋር ሜጀር ሱንቱን ተጠቅሜ ያሰምራ አካፍላለሁ ለሁለት 70 ሲካፈል ለሁለት 35 ነው የሚመጣው። እዚህ ጋር 35 ከዛ 35 አለ 35 ለሁለት አካፍላለሁ። ግማሽ ለማስመር ማለት ነው። 17 ነጥብ ነው የሚመጣው። ከዛ አሁን ከዚህ አያችሁ ይሄ የዚፖ መስመር ነው። የሁለቱም የግማሽ መስመር ነው።
እንደዚህ አድርጌ 35 እዚህ ጋር ነው። ከዛ የስፌት ግን መጨመር አለብን 35 አይደል? የስፌት እዚሁ ላይ ጨምራለሁ። የ35 2 ሴንቲሜትር ሲሆን ጎንና ጎን ሲሆን 18 37 ስለሚመጣ እዚህ ጋር 37 በአጭሩ እንደው እዚህ ጋር 1 ሴንቲሜትር ጨምራለሁ። እዚህ ጋር ደምሬ ምናምን ከምጨምር 1 ሴንቲሜትር ጨምራለሁ። ከዚህ ወደዚህ ያለው እንትን ነው አገናኛለሁ ማለት ነው። የልብ ዙሪያውን ነው የወገብ ይሄኛው ይሄ የወገብ መስመር ነው። የወገብ ቀጣይ ምንድነው? ሙሉ ቁመቱ የቶፑ ሙሉ ቁመቱ 60 ሴንቲሜትር ነው። የቶፑ ሙሉ ቁመት 61 ሴንቲሜትር ነው። 61 ይሆናል እስካሁን ነው። እንደዚህ ይሄ መስመር አሰምራለሁ። የመሆኑ ግን ወደች ነገር እንዴት ነው? ቀጣይ የዳሌ ዙሪያ አለ። የዳሌ ዙሪያ እኔ ጋር 94 ነው። አሁንም 94ን 94 የቱ ጋር ነው? እዚህ ጋር 94 47.5 ነው የሚመጣው 94 ለ2 ከዛ 48 እናድርገው። በቃ 48 የከና 48 ለ2 እናካፍለዋለን። 24 ነገር 24 ስለሆነ ስንት እናድርገው? 20 ካደረግነው 40 22 ይሆናል ማለት ነው። መሆን ላይ ያቸው ነው 48 እንደዚህ። ከዛ የስፌት አንዳንድ ሴንቲሜትር ከዛ እናገናኝ። ልክ እንደዚህ እንደዚህ ነው ማለት ነው። የመጣው ፓተርን ነው። ከዛን እዚህ ጋር ምን መሰላችሁ የምናደርገው? ዲዛይኑ እንዳያችሁት ከላይ በአንድ ጎን ያጥራል፣ በአንድ ጎን ይረዝማል። ያንን ለማምጣት ነው ሙሉ የሰራ ነው። አንድ ሙሉ ገጽ የሰውነታችንን የጀርባውን ሙሉ ገጽ ነው የሰራ ነው እና አሁን ያን ዲዛይን እናሰምራለን። ዲዛይኑ አግድም ነው የምናሰምረው። ልክ እንደዚህ እንጀምረው። ከዚህ ነው ከወገብ ዙሪያ የወገብ መስመር። ይሄኛው የዳሌ መስመር ነው። የዳሌ መስመር ከዛ ከዚህ እንደዚህ ነው ማለት ነው የምናሰምረው።
ልክ እንደዚህ ናቸው። ቤት እንደዚህ ከዛ ቀጣይ ምንድነው የምናደርገው መሰላችሁ? የስፌት እንሰጣለን ለሁሉ ዙሪያውን ማለት ነው። የስፌት 2 ሴንቲሜትር ለሁሉ። ከዚህ እንጀምራለን ከጎኑ ዙሪያ በቃ ሙሉ ፓተርን ነው እንሰጣለን። ልክ እንደዚህ ነው ሰፋው። ቀጣይ ይሄ የኋላውን እንሰራ ነው። ቀጣይ የፊቱን እንሰራለን ቪዲዮ ስለሚረዝም ማለት ነው እና ይቀጥላል።